እሙሙ እየተላላካችሁ ደግሞ የአረብ ሀገር ሴቶች ሚዲያውን ያዛችሁብን፣ አጨናነቃችሁት፣ ዓለም ሳቀብን። ሁልጊዜ እናንተ የወንድ ብልት ፍላጎት ነው እንዲህ ያላችሁ የአረብ ሀገር ሴቶች። ምን ነው ጠማችሁ ግን የዚህን ያክል? እሙሙሽን የምትልኪ ወይ ዱባይና ብለሽ አትለመጭም? አንቺ የልምጥልሽ አሳፈራችሁት ኢትዮጵያኖችን። እስላም ክርስቲያን እየተጋባችሁ እንደ ሀቢባና እንደ ባሏ እምነቱን አረከሳችሁ። ዴዲዎች አረከሳችሁት። ሂጃብ ለባሽ እስላሙን አስጠላችሁት። ነጠላ ለባሽ ኦርቶዶክስን አስጠላችሁን። በቃ አስጠላችሁን። መሀይሞች ሆናችሁ እሙሙ እየተላላክሽ የአረብ ሀገር ሴት አሁን 80 እሙሙ ነው የተያዘ። በጣም ነው የገረመ ልከውልኝ። እንዲሁ የእሙሙ ክፋት ደግሞ አንተ ያንዳንዱ ጫካ ነው ያንዳንዱ የተጠበሰ አሳ ይመስላል። እንዲሁ እንዴት አድርገው ቢልኩት ነው አልኩኝ። እኔ በጣም ይገርመኛል። አንዷን እኮ እሙሙ ተይዞባት እሪ ስትል ከርማ ከቤታዮ ጋር እኮ ኦርቶዶክስ ብላ ለመዘመር መጣች። ፍትሐውራሪ የሚሉት ደግሞ አሁነ ዘመሰማይ ጀመረ ዲያቆን ነው ብሎ መጣ። ተመልከቱ። እንደዚህ ነው የገጠመን ነገር ጎበዝ። ሶሻል ሚዲያ ላይ የመሀይሞች መፈንጫ ሆኗል።